ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነውን ወይስ አይደለም? ሐዋርያው እስራኤል ዳንሳና ዶክተር ፓስተር ተስፋሁን ሙሉ ዓለም ምን አገናኛቸው? ለእነዚህና ለሌሎች ጥያቄዎች መልስ ለማግኘት ይህን ቪዲዮ እስከመጨረሻው ማየት ግዴታ ነው። አስቀድማችሁ ቪዲዮን ላይክ በማድረግ ቤቱን ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ ተጠይቃችኋለሁ። እሺ የዩቲዩብ ቤተሰቦች ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው ወይስ ደግሞ አይደለም ለሚለው ጥያቄ መልስ ለማግኘት ይህን ቪዲዮ መከታተል አስፈላጊ ነው። ስለዚህ ይህን ቪዲዮ እንድትከታተሉ አስቀድሜ በአክብሮት እጠይቃችኋለሁ። እንዳትቸኩሉ ይህን ቪዲዮ እስከመጨረሻ በማየት እውነተኛ ነው ወይስ አይደለም ለሚሉት እያንዳንዱ ጥያቄዎች መልስ የምታገኙ ይመስለኛል። እኔ መልስ ስላገኘሁበት ነውና ቪዲዮን እንከታተለው። ከዛ በኋላ እኔ ደግሞ የግል ሐሳብ አስተያየቴን ሰጥቼ የእናንተ የሆናችሁ የሰማችሁን ሐሳብና አስተያየት ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ይመቻችሁ። አሜን። ንጉስ ይሆናል። አሜን። ያው ንጉስ ማለት ነው በጸጋ ብዙ ብቻ አይደለም የአገር መሪ ሆኖ ይሾማል። አሜን። ያው በጌታ ፊት ሰምቻለሁ። የሰማችሁ ነው። እኔ የቆንኩ ማለት ነው በጸጋና ወይ ማለት ነው እንዲህ ነው ያለኝ ንጉስ የአገር መሪ ሆኖ የራሱ ተመርጦ አሜን በጸጋ በክብር ያገለግላል። አሜን። እጅግ በጣም ማለት ነው የዘመኑ ዮሴፍ ነው። አሜን። ያን ብቻ አይደለም የብዙ ሰዎች ምርኮ በእሱ ይመለሳል። አሜን። አንተ እስከዛሬ አንተ እድሜ አለ ስሚ እንኳን የሚወጣው በአንተ ሳይሆን በእሱ ስሚ ይወጣል። አሜን። ቤቴ ባይል ይከበራል። ይሄ ነው ጌታ ያለኝ። ዓለም ሰጠው አለኝ። አንድ ከተማ አይደለም የአንድ ቦታ አይደለም በዓለም ላይ ታላቅ ሰው አደርጋለሁ። አሜን። ታያለህ በቅርብ ጊዜያቶች ውስጥ ማነው በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል። አሜን። አንዳንድ ጊዜ ሰዎች ነቢይ ሲሆን ማነው የግማሹ ይመታ ግማሹ ሰው ሲቀበል ግማሹ አይቀበልም። እሱን የሚጠላ ሰው አይኖርም። አሜን። ኢየሱስ ጌታ ነው። ያው አንድ ላይ ሆናችሁ ማለት ነው አሁን የሱ ብቻ ነገር ነው ማለት ነው እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ማን ተሰሩ ያለው መስራት የምታይበት እይታ ይሰጣል። አሜን። ያን ብቻ አይደለም ነቢያቶችን ሁሉ ሰብስበ ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢይ ሁለቱም አይደለም ነቢያቶቹ ማለት ነው ለዞን ታውቃለህ እጅግ በጣም ከብዙ ቦታ ማለት ነው ትምህርት ተብሎ ማለት ነው ሰዎች መጥቶ ባንተ ስር የመርቶች አየም በቀለም ትምህርት ካንተ ያደጉ ታናቸው ትልቆ ሁሉም ማለት ነው ቁጭ ብሎ ይማራሉ። ጌታ እንዲህ ነው ያለኝ ይሄው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል ይውቀት። አሜን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚህ ሰባት ዋና አሜን ከዚህ ቀድሞ ያገኛሉ። አሜን። ያን ብቻ አይደለም አንቺ ጸልየሽ የማንም ህይወት አይበላሽም። አንቺ ጸልየሽ የማን ታሪክ አይበላሽም። አሜን። ጌታ እንዲህ ነው ያለኝ የካሳ ጊዜ አደርግልሻለሁ። አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ ጸጋ ነው የማየው። አንቺ ነቢይ ነሽ። አሜን። የሰማሽ ነው በውስጥሽ ትልቅ ጸጋ ነው ያለው ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው። ከዛሬ ጀምሮ በጌታ በኢየሱስም ይህ ምንጭ እንዲሄድ ቦይ ከፈትኩልሽ። አሜን። በትንሳኤው ኃይል ወደ ዋናው ምንጭ ይሄድልሽ። አሜን። እጅግ በጣም በርታ። ጌታ ካንተ ጋር ነው። ብዙ መጽሐፍ እንደዚህ ተደርድሮ ነው ብዙ ማለት ነው ከምንም በላይ ማለት ነው ላይብረሪ ይሁን የአንድ ሰው ቤት ይሁን አይታወቅም። እሺ ቪዲዮን እንደተከታተላችሁት ነው። እኔ እንግዲህ የራሴን የግል ሐሳብና አስተያየት ልስጣችሁ። ሐዋርያው እስራኤል ዳንሳና ዶክተር ፓስተር ተስፋሁን ሙሉ ዓለምን ምን አገናኛቸው ለሚለው ጥያቄ እንግዲህ በቪዲዮ መልስ እንዳገኛችሁ እርግጠኛ ነኝ። ይሄ ቪዲዮ እንግዲህ የተለቀቀው ዩቲዩብ ላይ እንኳን ከተጫነ ኦልሞስት 7 ዓመታት አካባቢ ደርሶታል። አይ ቲንክ እርግጠኛ ባልሆንም 2011 አካባቢ ተኮስተው ከ2011 ጀምሮ ስንቆጥረው ወደ 6-7 ዓመታት አካባቢ ሆኖታል ማለት ነው። እንግዲህ ዶክተር ፓስተር ተስፋሁን ሙሉ ዓለም ደግሞ ከ6 ዓመት በፊት አሁን የሚያገለግልበት ክራይስት ሚሽን ቸርች ወይም ቤተክርስቲያን እንዳልተተከለች ሁላችንም የምናውቀው ሀቅ ነው። ከቅርብ ጊዜ ወዲህ ተተክላ እጅግ በጣም በኢትዮጵያ የወንጌል አማኞች ዘንድ ትኩረትን ያገኘች በጣም ትልቅ የሆነች እግዚአብሔር በብዙ ነገር እየባረካትና እያሰፋት ያለች ቤተክርስቲያን ነች። እቺ ቤተክርስቲያን ከመተከሏ ከዓመታት በፊት ሐዋርያው እስራኤል ዳንሳ እንዲህ ባለው ሁኔታ ለፓስተር ተስፋሁን ሙሉ ዓለም መልእክት እንዳስተላለፈ ቪዲዮ ላይ ታችሁታል። ከመድረኩ ጀርባ እንዳያችሁት እዚህ ጋር እንደምትመለከቱት በብላክ 2011 ይላል። የተሳሳተ መረጃ ነው እንዳትሉ እንኳን ይህ ቪዲዮ ወይም ደግሞ ይሄኛው አገልግሎት የተካሄደው 2011 ላይ ነው። 2011 ማለት ከ6 ዓመት በፊት ማለት ነው። 2006-7 ዓመት አካባቢ ነው 2017 ላይ ያለ ነው በእኛ አቆጣጠር እና ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው ከሚሉት ወገን ውስጥ እንግዲህ ይህን ስላችሁ በመላምት አይደለም።
ሐዋርያው እስራኤል ዳንሳ ጋር በጣም በብዙ ጊዜ በተደጋጋሚ ሄጃለሁ። በጣም ብዙ ፕሮግራሞችን ተካፍያለሁ። በገስት ሃውስም በቤተክርስቲያን አዳራሽ ውስጥም በእያንዳንዱ ሁኔታ ውስጥ በብዙ ችግርና በብዙ ህመም ውስጥ በብዙ ስቃዮች ውስጥ ሄጄ እዛ መልስ አግኝቻለሁ። በጣም ከመወዳቸውና ከማከብራቸው ለኢትዮጵያ በረከቶች ናቸው ከማምናቸው ሰዎች መሃል አንዱ ነው ሐዋርያው እስራኤል ዳንሳ። ሐዋርያው እስራኤል ዳንሳ ጋር ሄጄ በጣም ብዙ ነገሮች ተደርገውልኛል። በጣም ብዙ እሱ ተናገራቸው ነገሮች በህይወቴ የሆኑ ነገሮች አሉ። እሱን እንግዲህ በሌላ ጊዜ በሌላ ቪዲዮ ምስክርነት የምሰጥ ይሆናል። ሐዋርያው እስራኤል ዳንሳ በጣም ብዙ ጊዜ በጣም ብዙ ሐሳብና ሴቶች ሲነሱ አያለው። የኢትዮጵያ ቤተክርስቲያናት ህብረት ፓስተር ጻዲቁ አብዶ የሚመራው ህብረት ማለት ነው። በጣም በዚህ አጋጣሚ ፓስተር ጻዲቁ አብዶ በጣም እምወዳቸው እማከብራቸው ጌታ ለምድራችን በረከት አድርጎ የሰጣቸው አባት ናቸው። እሳቸው የሚመሩት የኢትዮጵያ ቤተክርስቲያናት ህብረት ከዓመታት በፊት ሐዋርያው እስራኤል ዳንሳ ሐሰተኛ ሐዋርያ ነው ወይም ደግሞ ሐሰተኛ ነብይ ነው በማለት ከሶት ነበር። እንግዲህ አሁን ላይ ደግሞ የኢትዮጵያ ቤተክርስቲያናት ህብረት ከዶክተር ፓስተር ተስፋውን ሙሉ ዓለም ጋር አብሮ እየሰራ ይገኛል። ወይም ደግሞ ባለፈው የተካሄደውን በትላንትና ወዲያ አካባቢ በ6 የተካሄደውን የዲሊንግ ኮንሰርት ቤተክርስቲያኒቱ ሳፖርት እንዳደረገች የሚታወቅ ነገር ነው። በዛ እነ ፓስተር ጻዲቁ አብዶ እንግዲህ እንዲሁም ሌሎችም ያን ፕሮግራም እንድንገኝ ሲጋብዙ ነበር። ፓስተር ተስፋውን ሙሉ ዓለም ይህን ቤተክርስቲያን ከመትከሉ በፊት የተቀባው ማጋ ነው የሚለው ነገር ለማየት ወደ ኋላ ስንመለስ ሐዋርያው እስራኤል ዳንሳ የተቀባው ሐዋርያው እስራኤል ዳንሳ ማለት ደግሞ እንደ ፓስተር ጻዲቁ አብዶ የማይቀበሉት ሐዋርያ ነው። ይሄ ጉዳይ እንዴት ነው? ፓስተር ተስፋውን ሙሉ ዓለም ተቀበለው ሐዋርያው እስራኤል ዳንሳን አለመቀበል በምን አንግል ይታያል የሚለው በጣም አሳሳቢ ደረጃ ነው። ከዚህ በፊት ምናልባት አላውቅም ሐዋርያው እስራኤል ዳንሳ ከመገኘቱ በፊት በትንሽ የእንትኖች ምናምን ሊያገለግል ይችላል ፓስተር ተስፋውን አይዶን ነው እሱን አላጣራውም። እንግዲህ ነገር ግን ሐዋርያው እስራኤል ዳንሳ ይህን ትንቢት ከተናገረ በኋላ ለሰለ ልጁ ኢቭን ቪዲዮን በልብ ብላችሁ ካዳመጣችሁት ስለ ልጁ ነው ስፔሻሊ በጣም የተናገረው። ብዙ ጊዜ ሌሎችን እኛን ጨምሮ አለ ግማሹ ሲቀበልን ግማሹ አይቀበልም፣ ግን አንተንና ያንተን ልጅ የማይቀበላቸው አይኖርም፣ ሁሉም ይቀበላቸዋል ሲል ተናግሮ ነበር። ከዚህ አንፃር ሐዋርያው እስራኤል ዳንሳ የተናገራቸው ትንቢቶች እያንዳንዱ በዚህ ሰው ህይወት ተፈጽሟል። እኔ በራሴ አስተሳሰብና በራሴ አመለካከት ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው። ጂሰስ ወንደርፉል ዓለም አቀፍ ቤተክርስቲያን እውነተኛ ቤተክርስቲያን ነች፣ ክርስቶስን የምትሰብክ ቤተክርስቲያን ነች ብዬ አምናለሁ። እናንተ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ለማስቀመጥ አትርሱ። ስለ ሁሉም እናመሰግናለን። እዚህ ድረስ ተከታተላችሁ ስለመጣችሁ ወዳችኋለሁ። ክበሩልኝ።